ስንቶቻችንን በእውነት ምርጥ ህይወታችንን እየኖርን ያለነው? በየቀኑ በቡና ስለመነቃቃት ብቻ ሳይሆን ለመሻሻልና ለስኬት ስለመነሳሳት ማለቴ ነው። ይህን መሻሻልና መነቃቃት እናንተም የምትፈልጉት ከሆነ የማካፍላችሁ 9 አንኳር የሆኑ የስቶይክ መርሆች አሉኝ። እነዚህ ሐሳቦች ብቻ አይደሉም፣ እናንተ እንድታተኩሩ በዓላማ እንድትሰሩና እውነተኛ ማንነታችሁን እንድታውቁ የሚረዷችሁ ተግባራዊ መሳሪያዎች ናቸው። መንገዳችሁን እንዳትለቁና የዕለት ተዕለት ኑሯችሁን የሚያሻሽል የጧት አሰራርን እየፈለጋችሁ ከሆነ በተለይ ዛሬ ፈጣን በሆነው ዓለም ውስጥ አስፈላጊ የሆኑትን እነዚህ መርሆች መከተል አስፈላጊ ነው። አንደኛ፣ እኔ አቅም አለኝ ብላችሁ ቀናችሁን ጀምሩ። ሁልጊዜ ጠዋት ራሳችሁን አስታውሱ፣ እኔ አቅም አለኝ ብላችሁ። ይህ ሐረግ ብቻ አይደለም፣ የራሳችሁን ጥንካሬና ችሎታ የምታውቁበት መንገድ ነው። ይህ የትዕቢት ጉዳይ አይደለም፣ የሚመጣውን ማንኛውንም ነገር መቋቋም እንደምትችሉ ስለማወቅ ነው። ከእንቅልፋችሁ ስትነቁ ጸንታችሁ ቁሙ። የህይወት ፈተናዎችን ለመጋፈጥና እድሎችን ለመጠቀም የሚያስፈልገው ነገር ሁሉ እንዳላችሁ መኑ። ይህ የራስ ማረጋገጫ እናንተ ስኬታማ ለመሆን ችሎታዎችና ጥንካሬ እንዳላችሁ ለማስታወስ ያግዛችኋል። ይህ ተስፈኛ ስለመሆን ብቻ አይደለም፣ ህይወትን በልበ ሙሉነት ለመምራት ቁልፍ አስተሳሰብ ነው። ብዙውን ጊዜ ድክመቶቻችሁን በሚያጎላ ዓለም ውስጥ የራሳችሁን ዋጋና ችሎታዎች እንደገና ማረጋገጥ አስፈላጊ ነው። በራስ መጠራጠር ሲያገረሽ መሆኑም አይቀርም ሲሆን ይህ ኃይለኛ ማሳሰቢያ ወደ ውስጣዊ ጥንካሬያችሁ እንድትመለሱ ሊረዳችሁ ይችላል። እኔ አቅም አለኝ በምትሉ ቁጥር ራሳችሁን ማረጋጋት ብቻ ሳይሆን ሌሎች በእናንተ ላይ የሚሰነዝሩትን አሉታዊ ተጽዕኖች እንድትገፉትም ያስችላችኋል። ለሰው አስተያየት ምላሽ ከመስጠትም ይልቅ ህይወታችሁን በመቅረጽ በዓላማ እንድትጠመዱ ያደርጋችኋል። ሁለተኛ፣ እውነታችሁን ቅረጹ። አልችልም በማለት ራሳችንን ምን ያህል ጊዜ እንቆጥባለን? ያንን በፍጹም እችላለሁ ወደሚለው እንለውጠው። የራሳችሁን እውነታ ለመቅረጽ ኃይል አላችሁ። ስቶይኮች ነገሮችን የምናይበት መንገድ በእውነታችን ላይ ተጽዕኖ እንደሚያሳድር ያምናሉ። ሁኔታዎችን የምትመለከቱበት መንገድና ማድረግ ስለምትችሉት ወይም ስለማትችሉት ነገር ለራሳችሁ የምትናገሩት ታሪክ በሁሉም ነገር ላይ ተጽዕኖ ያሳድራል። ከዕለት ተዕለት ህይወታችሁ እስከ ወደፊት ህይወታችሁ በሚዘልቅ ሁኔታ ማለት ነው። እውነታዬን እቀርጻለሁ የሚለውን አስተሳሰብ ስትይዙ ህይወታችሁን ትቆጣጠራላችሁ። እያንዳንዱ ምርጫ፣ ምላሽ እና ሐሳብ ወደ ህይወታችሁ ታሪክ የሚጨምረው ነገር እንዳለ ይገባችኋል። ይህ መርህ ተግዳሮቶችን ችላ አይልም፣ ዕውቅና ይሰጣቸዋል። በእነሱም ውስጥ አሰሳን ለማድረግ ወይም የተሻለ ነገር ለማግኘት ልትጠቀሙባቸው እንደምትችሉ ያሳያችኋል። መፍጠር ስትችሉ ትክክለኛውን ጊዜ ለምን ትጠብቃላችሁ? እያንዳንዱ ቀን ኃላፊነትን ለመውሰድ ምርጫ ለማድረግና ህይወታችሁን ወደምትፈልጉበት ቦታ ለመምራት በእድሎች የተሞላ ነው። ሶስተኛ፣ በግልጽ ቀናችሁን ጀምሩ። መንገዴ ግልጽ ነው በማለት ስላለፈው መጸጸት ወይም ስለወደፊቱ መጨነቅ ቀላል ነው፣ ግን በየቀኑ ለስኬት ግልጽ በሆነ አስተሳሰብ ብትጀምሩስ? ለራሳችሁ መንገዴ ግልጽ ነው ስትሉ የዕለቱን ዓላማ እያዘጋጃችሁ ነው። ይህ ሐረግ ብቻ አይደለም፣ ልታገኙት በምትፈልጉት ላይ እንድታተኩሩ ይረዳችኋል። ይህ አስተሳሰብ የህይወት ተግዳሮቶችን ችላ አይልም፣ ነገር ግን ስለ እነሱ ያላችሁን እይታ ይቀይረዋል። እንቅፋቶችን እንደ እንቅፋት ከመመልከት ይልቅ የጉዟችሁ አስፈላጊ ክፍሎች እንደሆኑ አድርጋችሁ እዩዋቸው። በዚህ ግልጽነት ቀኑን መጀመር በመፍትሄና በሂደት ላይ እንድታተኩሩ ይረዳችኋል። እንደ መሰናክሎች ሳይሆን እንደ ትምህርት በመመልከት ተግዳሮቶችን ለመቋቋም የሚያስችል ግንዛቤን ይሰጣችኋል። ግልጽ መንገድ መኖር ማለት እንቅፋቶች ይጠፋሉ ማለት አይደለም፣ ነገር ግን እነሱን እንዴት ማሸነፍ እንደምትችሉ ለማየት ይረዳችኋል ማለት ነው። ያለፉትን ውድቀቶችና ወደ ኋላ የሚስቧችሁን ፍርሃቶች እንድትተዉ ያስችላችኋል። የግል እድገት ጊዜ ይወስዳል፣ የዕለት ተዕለት ቁርጠኝነት ነው። የምትከተሉት እያንዳንዱ መርህ በዓላማና በጥንካሬ እንድትኖሩ ያግዛችኋል። እነዚህን የስቶይክ ሐሳቦች ስትቀበሉ መሻሻል የሚመጣው በተከታታይ ጥረት መሆኑን አስታውሱ። ግልጽነት፣ በራስ መተማመንና እውነታችሁን የመቅረጽ ችሎታ ህይወታችሁን ወደ ሙላትና ስኬት መለወጥ ይችላል። ከዚህ እምነት ጋር መኖር የበለጠ ቆራጥ ያደርጋችኋል።
ሪስኮችን ለመውሰድና ውድቀቶች ሲያጋጥሟችሁ የበለጠ ጠንካራ ያደርጋችኋል። የምትወስዷቸው እያንዳንዱ እርምጃዎች የሕይወታችሁን ድንቅ ሥራ ለመቅረጽ ይረዷችኋል። አራተኛ፣ በየቀኑ እየጠነከርኩ እሄዳለሁ። በየቀኑ እየጠነከርኩ እሄዳለሁ ቀላል ግን ኃይለኛ አዋጅ ነው። የተሻለን ሰው ለመሆን ቀጣይነት ያለው ጉዞ መሆኑን ያስታውሰናል። በአንድ ጀንበር ፍጽምናን አናገኝም፣ ነገር ግን እያንዳንዱ ቀን ይበልጥ ወደዛ ያቀርበናል። እድገታችሁን እወቁ፣ እናም ጉዟችሁንም አድንቁ። እያንዳንዱ ፈተናና ስህተት ለመማርና ባህሪያችሁን ለመገንባት እድል ነው። እድገት ሁልጊዜ ቀጥተኛ መስመር አይደለም። አንዳንድ ቀናት ጥሩ እድገትን ታገኛላችሁ፣ ሌሎች ቀናት ደግሞ እንደ መሰናክሎች ሊሰሟችሁ ይችላል። ግን እነዚህ አስቸጋሪ ቀናት እንኳን አስፈላጊ ናቸው። የበለጠ እንድንጠነክር የሚረዱን ጠቃሚ ትምህርቶችን ያስተምሩናልና። ጉዟችሁን በዚህ መንገድ ስትመለከቱ እያንዳንዱ መሰናክል ቁርጠኝነታችሁን ለመፈተሽና ችሎታችሁን ለማሻሻል እድል ይሆናል። እንደ አዲስ ክህሎት መማር ወይም ጭንቀትን በተሻለ ሁኔታ መቆጣጠር ያሉ ትናንሽ ድሎችን እንኳን ማክበር ተነሳሽ እንድትሆኑና በእድገታችሁ ላይ እንድታተኩሩ ያግዛችኋል። ይህ አስተሳሰብ ለራሳችሁ ደግ መሆንን ያበረታታል። የምንጠብቀውን ነገር ሳናሟላ ስንቀር ወይም ራሳችንን ከሌሎች ጋር ስናወዳድር በራሳችን ላይ ለመፍረድ ቀላል ነው። ነገር ግን የሁሉም ሰው ጉዞ ልዩ መሆኑን ማስታወስ የራሳችንን ፍጥነትና ሂደት እንድናደንቅ ይረዳናል። ይህ የአስተሳሰብ ለውጥ ታጋሽ እንድንሆንና ራሳችንን እንድንደግፍ ያስችለናል። ይህም ጤናማና ዘላቂ እድገት ያስገኛል። አምስተኛ፣ ለላቀ ሥራ ተጋለሁ። በእያንዳንዱ የሕይወታችሁ ክፍል ላይ ተጽዕኖ የሚያሳድር የግል ቃል ኪዳን ነው። ይህ ቁርጠኝነት የስቶይክ ፍልስፍናን የሚያንጸባርቅ ሲሆን፣ ይህም ለመኖር የምናደርገው ጥረት ከቃላት በላይ አስፈላጊ መሆኑን ያስተምራል። በየቀኑ የላቀ ደረጃ ላይ ለመድረስ ራሳችሁን በማስታወስ ግብ እያወጣችሁ ብቻ አይደለም፣ እርምጃዎቻችሁ ከእሴቶቻችሁ ጋር እንደሚዛመዱ እያረጋገጣችሁ ነው። ልቆ መገኘት ሌሎችን ማሸነፍ ወይም ፍጹም መሆን ማለት አይደለም። የራሳችሁን ገደብ ለመግፋት የዕለት ተዕለት ሥራን መስራት ነው እንጂ በጽናትና በዲሲፕሊን ውስጥ ውጤታችሁንና ባህሪያችሁን የሚቀርጽ ትርጉምን ስለማግኘት ነው። ስቶይሲዝም ልንቆጣጠረው በምንችለው ነገር ላይ እንድናተኩር ያበረታታናል። ጥረታችን ራሳችንን መግዛትና በዙሪያችን ላለው ዓለም የምንሰጠው ምላሽ ላይ ለላቀ ሥራ በመስራት ምንም አይነት ፈተና ቢያጋጥማችሁ እነዚህን ማለትም በጎ ምግባርን፣ ጥበብን፣ ፍትሃዊነትን፣ ድፍረትንና ልከኝነትን በምታደርጉት ነገር ሁሉ ታሳያላችሁ። ስድስተኛ፣ ሰበብ አይገልጸኝም። ሰበቦች የእድገት እንቅፋቶች ናቸው። ሰበብ አይገልጸኝም ማለት ወደ ሕይወት ለመቅረብ ጠንካራ መንገድ ነው። ሰበቦች ትንንሽ ውሸቶች ብቻ አይደሉም፣ እርምጃ ላለመውሰድ ብለን የምንፈጥራቸው ታሪኮች ናቸው። ከተጠያቂነት እረፍት ሊሰጡን ቢችሉም እኛ ግን ተጣብቀን እንድንቆይ ያደርጉናል። እናም ወደ አለማሟላትና ጸጸት ይመሩናል። ከስቶይክ እይታ ሰበቦችን አለመቀበል ማለት ልንቆጣጠረው በምንችለው ነገር ላይ ማተኮር ማለት ነው። ተግባሮች ወይም መሰናክሎች ሲያጋጥሟችሁ ሁለት ምርጫዎች አሏችሁ። ሰበብ ማድረግ ወይም ሁኔታውን በኃላፊነትና በዓላማ መጋፈጥ። ሰበብ ቀላል መንገድ ሊመስል ይችላል፣ ነገር ግን ወደፊት እንዳትሄዱ ያደርጋችኋል። በአንጻሩ ኃላፊነት መውሰድ እንድትማሩና እንድታድጉ ኃይል ይሰጣችኋል። ሰበብ አለመቀበል ሐቀኝነትንና ምኞትን ለመግፋት ቁርጠኝነትን ይጠይቃል። ይህም በራሳችሁ ላይ ከባድ መሆን ማለት አይደለም፣ ነገር ግን ችግሮችን ለማሸነፍ ምንም ማድረግ እንደምትችሉ ማወቅ ነው። ሰበብ ለማድረግ እምቢ በምትሉ ቁጥር ጽናትንና በራስ መተማመንን ታዳብራላችሁ። ልታገኙት በምትችሉት ነገር ላይ በመመስረት የራሳችሁን ምስል ትቀርጻላችሁ። ሰበብ አይገልጸኝም ስትሉ ራሳችሁን ከራሳችሁ አቅም ገደብ ነፃ ታደርጋላችሁ። በጥረታችሁ፣ በጽናታችሁና በስኬታችሁ ራሳችሁን ለመወሰን ትመርጣላችሁ። ይህ አስተሳሰብ ግቦችን እንዴት እንደምታሳድዱ ብቻ ሳይሆን ተግዳሮቶች ላይ ያላችሁን እይታ በመቀየር ከውድቀት ወደ ጠቃሚ የእድገትና የመማር ዕድሎች ይመራችኋል። ሰባተኛ፣ የተፈጠርኩት ለታላቅነት ነው። ይህ የማበረታቻ ቃል ብቻ አይደለም፣ ራሳችሁን እንዴት እንደምትመለከቱ ሊለውጥ የሚችል ኃይለኛ እውነት ነው። ለራሳችሁ ልዩ የሆኑ ልዩ ችሎታዎችና ጥበቦች አሏችሁ። ዝም ብላችሁ ለመኖር ብቻ አይደለም ያላችሁት፣
ታላላቅ ነገሮችን ለማሳካትና ትርጉም ያለው ተጽዕኖ ለመፍጠርም ነው። ሁልጊዜ ጠዋት ለታላቅነት የተነደፋችሁ መሆናችሁን እራሳችሁን አስታውሱ። ይህ የእናንተን ኢጎ ስለማሳደግ አይደለም፣ ከእናንተ አቅም ጋር የሚመጣውን ኃላፊነት ስለመቀበል ነው። የምታቀርቡት ጠቃሚ ነገር አላችሁ እና ያላችሁን ስጦታዎች ማዳበርና ማጋራት አስፈላጊ ነው። ለታላቅነት መሆናችሁን ማመን ዕለታዊ ፈተናዎችን የምትጋፈጡበት መንገድን ይለውጣል። ይቀረኛል ከማለት ይልቅ ደርሼበታለሁ ማለት ትጀምራላችሁ። እያንዳንዱ ቀን ምርጥ ሰው ለመሆን አዲስ ዕድል ነው። ከትናንት ዛሬ የተሻለ ለመሆንና ነገም የተሻለ ለመሆን ሞክሩ። በችሎታችሁ ስታምኑ ምርጫዎቻችሁ ግቦቻችሁን ያንጸባርቃሉ እና ድርጊቶቻችሁ ህልማችሁን ይደግፋሉ። ውድቀቶችን ከውድቀት ይልቅ እንደ ጊዜያዊ ተግዳሮቶች በመመልከት የበለጠ ጠንካራ ትሆናላችሁ። 8ኛ ውጫዊ አስተያየቶች አያሳዝኑኝም። በአስተያየቶች በተሞላ ዓለም ውስጥ ሌሎች በሚያስቡት ነገር ተጽዕኖ ውስጥ መውደቅ ወይም መጨናነቅ በቀላሉ ይሰማቸዋል። ውጫዊ አስተያየቶች አያሳዝኑኝም የሚለው መርህ የህይወትን ጫጫታን ለማሸነፍ አጋዥ መመሪያ ነው። ስቶይሲዝም በእርጋታና በራሳችን እውነት በመቆየት ላይ እንድናተኩር ያስተምረናል። ብዙውን ጊዜ እኛ የምንሰራውን የሚሰማንንና የምናምንበትን ነገር እንኳን በሌሎች አስተያየት እንዲቀረጽ እናደርጋለን። ሌሎች እኛን በሚያዩት መንገድ ላይ ተመስርተን ባህሪያችንን፣ ገጽታችንን ወይም አስተሳሰባችንን ልንቀይር እንችላለን። ግን ዋናው ነጥብ የሌሎች ሰዎች አስተያየቶች የእናንተን እውነት አይገልጹም። ውጫዊ አስተያየቶች እናንተ እንደማይነኩ ራሳችሁን በምታስታውሱበት ጊዜ ሁሉ እንደገና ቁጥጥርን ታደርጋላችሁ። በዓላማችሁ ላይ ታማኝ መሆን ማለት ህዝቡ በሚያስበው ነገር ላይ ሳይሆን ለራሳችሁ እምነትና ብያኔ ዋጋ መስጠት ማለት ነው። ሌሎች ምንም ቢናገሩ ወይም ቢያደርጉ በማንነታችሁ መጽናት ነው። ይህ መርህ ሁሉንም አስተያየቶች ችላ ማለት አይደለም። ይልቁንስ የትኞቹ አስተያየቶች እንድታድጉ እንደሚረዷችሁና የትኞቹ ከእድገት እንደሚከለክሏችሁ ማወቅ ነው። በእሴቶቻችሁና በዓላማዎቻችሁ ላይ በመመስረት ጠንካራ የራስን ስሜት መገንባት በሌሎች ከመታለል ይጠብቃችኋል። 9ኛ የአሁኑን አፍታ ተቀብያለሁ። የአሁኑን ጊዜ እቀበላለሁ ጠንካራና ሙሉ በሙሉ እንድትኖሩ የሚያበረታታ መግለጫ ነው። ይህ አስተሳሰብ እንደ ሁኔታው አንድ ጊዜ በአንድ ጊዜ ከህይወት ጋር በጥልቀት እንድትሳተፉ ይረዳችኋል። አሁን ባለው ላይ ስታተኩሩ ባለፈው ከመጸጸትና ስለወደፊቱ ከመጨነቅ ትተርፋላችሁ። ይህ ማለት ከዚህ በፊት የሆነውን ወይም የሚመጣውን ችላ ማለት አይደለም። ጉልበታችሁን አሁን ህይወት ላይ እየተከናወነ ባለው ነገር ላይ ማድረግ ነው። የአሁኑን ጊዜ ስለመቀበል ራሳችሁን ባስታወሳችሁት ቁጥር ያለፉት ጥላዎች ወይም የወደፊት ፍርሃቶች ከዛሬው ብልጽግና እንዳያዘናጋችሁ መርጣችኋል። ይህ አካሄድ ጠንካራ አስተሳሰብን ይገነባል። እያንዳንዱን አፍታ ማድነቅን ትማራላችሁ። በአሁኑ ጊዜ መኖር ለችግሮች ግልጽነትና ዓላማ ምላሽ ለመስጠት ይረዳችኋል። በትኩረት በተሞላ አእምሮ በዓላማ ትሰራላችሁ። ፈጠራችሁን፣ ችግር ፈቺነታችሁንና ግንኙነታችሁን ያሳድጋል። ጠንካራ ግንኙነቶችን ትገነባላችሁ እና የተሻሉ ውሳኔዎችን ታደርጋላችሁ። እንዲሁም የአሁኑን መቀበል ግንኙነታችሁን ያሻሽላል። የበለጠ ታዳምጣላችሁ፣ በንቃት ትሳተፋላችሁ። ይህም በግልና በሙያ ወደ በለጠ አርኪ መስተጋብር ይመራል። እንደ ቡና ጣዕም፣ የፀሐይ ሙቀት ወይም የምትወዷቸው ሰዎች ሳቅ ባሉ ቀላል የህይወት ደስታዎች እንድትደሰቱ ይፈቅድላችኋል። ደስታችሁን በእጅጉ የሚያጎለብቱም ናቸው። እያንዳንዱ ቀን በጥልቀትና በጥበብ ለመኖር አዲስ ዕድል ነው። የዛሬው መልእክት ነው። በቀጣይ ጠቃሚ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።